ቁጥር የሌላቸውን ሐሰተኛ ነቢያቶችን አርግዛ አምጣ አስምጣ ያዋለደችው ዛሬ ግን ድምጿን አጥፍታ ዝም ላለችው ለኢትዮጵያ ሙሉ ወንጌል ቤተክርስቲያን ዋና ጽሕፈት ቤት መሪዎች አድርሱልኝ። በጌታ የተወደዳችሁ ቅዱሳን ወንድሞችና እህቶቼ የእግዚአብሔር ሰላም ይብዛላችሁ። ተባረኩ። ጤና የጎደለው አስተያየት ነው። ይህ ሰው በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ላይ ሰጥተው የሐሰተኞች መፈልፈያ ብሎ ስም ለጠፈባት። እውነት የአእምሮ ታማሚ ካልሆነ እንደዚህ ያለ ድፍረት ይደፍራል ብዬ አላስብም። ቤተክርስቲያኔ ነች ብሎም ደግሞ በዚሁ ቪዲዮ ውስጥ ሲያወራ ሰምቻለሁ። ስለዚህ ስለ ቤተክርስቲያኒቱ እንንገር። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አንተ እንዳልካት ሳይሆን እንደዚህ ነች። 1950ዎቹ መጨረሻ አካባቢ የተመሰረተች ሀገር በቀል እንቅስቃሴ መሆኗ ከውጭ ሚስዮናውያን ቀጥተኛ ተጽዕኖ ነፃ የሆነች በሀገር ውስጥ ወጣቶች በተለይ ደግሞ ተማሪዎች በተለይ በሐረርና በአዲስ አበባ ዩኒቨርሲቲ ኮሌጆች ተማሪዎች በራሷ ተነሳሽነት የተቋቋመች ታላቅ ቤተክርስቲያን መሆኗን አዘንጋ። ከዚህ ባለፈ ደግሞ ጨምሬ ልነግርህ የምፈልገው ነገር በእስራትና ስደት ውስጥ ያሳየችው ጽናት ወይንም ደግሞ ታማኝነት በተለይ የሶሻሊስቱ ስርዓት በ1970ዎቹ ወደ ስልጣን ከመጣ ጀምሮ ቤተክርስቲያኗ በይፋ ተዘግታ ንብረቶቿ ተወርሰው መሪዎቿና ምዕመኖቿ ለአሰቃቂ እስራት ተዳርገው እንደነበር አስታውስ። በዛ ውስጥም የኢትዮጵያ ሙሉ ወንጌል ቤተክርስቲያን የጸናች ቤተክርስቲያን ነበረች። ስለማታቃት ነው። ውስጧ ልትኖር ትችላለህ፣ አባል ልትሆን አገልጋይ ልትሆን ትችላለህ። ግን ስለማታቃት ነው እንደዚህ አፍህን የከፈትከው እንደዚህ የጮህከው ስለማታቃት ነው ብዬ ስለማስብ ነው። በዛ የመከራ ጊዜ በመከራ ውስጥ ተስፋ ባለመቁረጥ በምድር ውስጥ አንደርግራውንድ ወይንም በየቤቱ በመጸለይ ወንጌልን በመስበክ ጸንታለች፣ አልተናወጠችም። የጽናቷ የጥንቷን ቤተክርስቲያን የጥንካሬ መንፈስ ያሳየና ለቀጣዩ ትውልድ ትልቅ መነሳሳት የሞራልና የእምነት አርአያ የሆነች ቤተክርስቲያን ነች። አንዳንድ ጸሐፊዎች እንደውም ከካታኮምቦ ጋር ሲያገናኟት ተመልክቻለሁ። ስለዚህ ቤተክርስቲያኗን ብታውቃት እንደዚህ ያለ አፍ ከመክፈት ሰብሰብ ትላለህ፣ ትቆጠባለህ። ለዚህም ነው እኔ የጤና እክል ካልሆነ በስተቀር የምለው። ለአምልኮና በመዝሙር ሁኔታ ውስጥ ትልቅ አስተዋጽኦ ያበረከተች በተለይ ደግሞ ዘመናዊ የሙዚቃ መሳሪያዎችን እንደ ጊታር፣ አኮርዲዮ ወዘተን በመጠቀምና ግጥምና ዜማን በማዘመን ረገድ ቀዳሚ ስፍራ የምትይዝ ቤተ ክርስቲያን ነች። ዛሬም በመላው የኢትዮጵያ ወንጌላውያን አብያተ ክርስቲያን ውስጥ የሚዘመሩ በርካታ ጥንታዊና ጥንካሬ ያላቸው መዝሙሮች የዚች ቤተ ክርስቲያን ፍሬዎች እንደሆኑ ብታውቅ ጥሩ ነበር። እነዚህን ነገሮች ብታውቅ እንደዚህ እውነት ነው ደፍረ አፍህን አትከፍትም ነበር። የወጣቶችንና የተማረውን ኃይል ያሳተፈች ቤተ ክርስቲያን ነች። ይሄ በደንብ ሊሰመርበት ይገባል። ቤተ ክርስቲያኗ ከመጀመሪያውኑ የተመሰረተችውና የተስፋፋችው በተማሩ ወጣቶች ነው። የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች አማካይነት ነው። ታሪኳን መለስ ብሎ ማየት
በጣም 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 አስፈላጊ ነው። ወጣቶች በነፃነት የሚሳተፉባት፣ አቅማቸውን የሚያወጡባት መድረክም በመሆን ከፍተኛ ሚና ተጫውታለች። ይህቺ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ነች። በተለይ ደግሞ ለአንድነትና አብሮ ለመስራት ያላትን ትልቅ ፍላጎት በዘመን ውስጥ ያሳየች፣ ትሑት የሆኑ መሪዎች ያሏት፣ የሌላውን ቤተ እምነት በማንቋሸሽና በመናገር የማይታወቁ፣ የደረሰባቸውን ግፍ በይቅርታ ይቅር በማለት ያለፉ መሪዎች አባቶችን ያዘች ቤተ ክርስቲያን ነች። ስለዚህ የሌላትን ስም መስጠት አግባብ ስላልሆነ ወንድማችን ወደ መንፈሳዊ ነገር ተመለስ አይደለም፣ እኔ የምልህ ወደ ጤና ወደ ልቦና ተመለስ ነው። እንደዚህ ያሉ ሐሳቦችን በተለይ እንደዚህ ብዙ ዋጋ የተከፈለባቸውን ተቋሞች በአንድ ድምፅ በአንድ ወረቀት ለማጉደፍ የሚሰሩ ሰዎችን ሁላችንም አብዝተን ልንቃወምና ልናስቆማቸው ይገባል። ታሪክን ስለማያውቁ ስለማያነቡ ስለማያጠኑ ነው እንጂ ከትላንትና መማር የሚፈልጉ ሰዎች ከሆኑ ትላንትን ያከብራሉ። ከዚህም የተነሳ ትችት አስፈላጊ ቢሆንም እንደዚህ ያለ አፍ መጋፈት ግን ልክ አይደለም። ይሄ ወንድማችን ሊገሰጽም ሊመከርም ይገባዋል። እናንተ ሐሳብ አስተያየታችሁን በነፃነት ስጡ።